ሄሎ ገነርስ፣ ዛሬ የመጣሁት እግር ኳስ መደገፍ አራድነት ለሚመስላቸው ለነሱ መልስ ልሰጥ ነው የመጣሁት። ብዙ አይነት ቪዲዮ ያለው በዚህ ፕላትፎርም ላይ ከመሬት ተነስተው ስለምን እንደሚያወሩ የማያውቁ በጓደኝነትና ባሉባልተኝነት የፈመሱ አንዳንድ ሰዎች አሉ። በመጀመሪያ እግር ኳስ ምን እንደሆነ ማወቅ አለባችሁ። ስለ እግር ኳስ ስታወሩ ይህ ፕላትፎርም ከመጣ በኋላ ነገሮች በጣም እየተብኳኩ ነው። አንዱ ተነስቶ አርሰናል ሀራም ፉትቦል ነው የሚጫወተው ይላል። ሀራም ማለት ምን እንደሆነ ራሱ ትርጉሙ የገባው አይመስለኝም። በመጀመሪያ ሀራም ማለት አንድ ቡድን ተከላክሎ 90 ደቂቃ በካውንተር አታክ የሆነች ጎል አግኝቶ ወይም ደግሞ የቆመ ኳስን አግኝቶ ያቺን ኳስ ብቻ አስቆጥሮ ከዛ በኋላ ያለውን ክፍለ ጊዜ በመውደቅ በማስመሰል ሰዓት በማባከን የሚያሳልፍ ቲም ሲሆን ያሰለቻል። ይሄ ሀራም ፉትቦል ነው ይባላል። ስለ ሀራም ፉትቦል አታውቅም። እኔ በዚህ ሀሳብ የመጣሁት አርሰናል ስለነካ ብቻ ነው። ከዚህ በፊት ብዙ ነገር ያለው ነገር አለ። ይሄ ልጅ የሆነ ጊዜ ኦናና ከዴቪድ ራያ በላይ ነው ብሎም ቤስት 11 ያወጣ ልጅ ነው። እኔ እንደዚህ አይነት የእግር ኳስ ደጋፊዎች ከየት እንደመጡ መቼ እንደመጡ ለምን እንደመጡ እራሱ አላውቅም። አርሰናል ከክራይፍ ታክቲክ ውስጥ እንደ ውሃ መጥቆ የወጣውን ጋርዲዮላን 90 ደቂቃ እንዲቆም ያደረገ ቡድን ነው። በተለያየ መንገድ አርሰናል ከሚጫወታቸው ቲሞች ዘንድሮ ከተጫወታቸው እንኳን 90% ወይ ሚድ ብሎክ ዘግተው ይጫወታሉ ወይ ደግሞ 10ቱን ተጫዋች 16 ከ50 ውስጥ ገብተው ይጫወታል። አርሰናል ከነዚህ አይነት ቲሞች እንዴት ጎል ያስቆጥር? በየትኛው መንገድ ጎል ያስቆጥር? ከመጀመሪያው ጌም ከዩናይትድ ጋር ከተጫወተበት ጌም ውጪ አርሰናል በፖዚሽን የተበለጠበትን ጌም ይሄ ጌም ብላ አምጣል። እንዴት እንደምታዩት እግር ኳሱን አላውቅም። ሌላው ተነስቶ ወይ ማጋሊሽ ወይ ሳሊባ ካልተጎዳ ይላል። አንድ ደግሞ የቼልሲ አክቲቪስት ነኝ የሚል አንዱ የአርሰናል አክቲቪስት ነኝ ብሎ ሲመጣ ሌላው የቼልሲ አክቲቪስት ነኝ ብሎ ይመጣል። ወይ ገብርኤል ወይ ሳሊባ ካልተጎዳ። ይሄ የእግር ኳስ ተመልካች ነው? ስለ እግር ኳስ የሚያውቀው ነገር አለ ይሄ ሰው? እንዴት እንደሚሰማ ልታረጉት እንደቻላችሁ እኔ ራሱ አይገባኝም። በምን አይነት መንገድ እንደሆነ ማለት ነው። እሱን የምትከተሉ ሰዎች እሱ አይነት አመለካከት ያላችሁ ሰዎች ናችሁ ማለት ነው። እኔ ያ ሰው አመለካከቱ ካልተመቸኝ ጓደኛዬ ቢሆን ራሱ ፎሎ አላደረገው። ምክንያቱም አመለካከቱ እኔን አይመለከትም። አንድ ሰው ፎሎ አደረኩት ማለት የእሱ አመለካከት እኔ ይመለከተኛል ማለት ነው። አመለካከቱን እስማማበታለሁ ማለት ነው። አንድ ሰው ፎሎ ስታደርጉ ይሄንን ማስባችሁ ፎሎ አድርጉ። ዝም ብላችሁ በመደዳ ፎሎ አታርጉ። በመጣበት በሄደበት የማያውቅ ስለ እግር ኳስ መጥቶ ይገባል። ከዛ እግር ኳስ መደገፍ አራድነት ይመስለዋል፣ ይጮሃል። እግር ኳስ በመደገፍ በመጮህ አይደለም። በነገራችን አንዱ የሆነ ጊዜ ተነስቶ ኢንቪዚብል እንደ ከፑሽካሽ የተሻለ ነገር አይደለም ይል ከየት እንደምታመጧቸው ይህን ሀሳብ ከየት እንዳመጣኸው ጎግል ታደርጋለህ። የሆነ ወሬ ይዘህ ትመጣለህ፣ ትሸመድዳለህ። ከዛ መተህ እዚህ ትበተረቃለህ። በቃ አለቀ።
አንዳንዴ የምታየው ነው አውራ። የሚሰማህን ለማውራት አይምሮውን ማሰራት ግዴታ ነው። ፑሽካሽ እንዳልሆነ ያ የእንግሊዝ ኩራት የሆነው አሰልጣኝ ሰር አሌክስ ፈርጉሰን ጠይቅናና ቢያንስ አንዳንድ ኢንተርቪውን እንኳን ለመስማት ያለፉ ኢንተርቪዎችን እንኳን ለመስማት ጊዜ ይኑር። አንድ ነገር ለማውራት ስትመጣ ጎግልን እየሸመደድክ እየመጣ እዚህ ዝም ብለህ አትበትረክ። ያንን ከሰማ በኋላ አንድ ትልቅ አሰልጣኝ የነበረው ቡድን ደጋፊ ነኝ የሚል ሰው እንደዚህ አይነት ቋ አያወራ። ኪት እንደምታመጣው አላውቅም። እኔ ስለ ቻምፒየንስ ሊግ ምንም ላወራ አይችልም። ምክንያቱም ክለብ የቻምፒየንስ ሊግ አልበላም። በቃ አለቀ። ቻምፒየንስ ሊግ የራሱ የሆነ ፕላትፎርም ያለው ሊግ ነው። ስለ ፕሪሚየር ሊጉ ካልከኝ ግን ከየትኛውን ክለብ በላይ ማውራት እችላለሁ። ምክንያቱም ማንም ያላደረገውን ነገር ስላደረጉ። ይሄ እውነታ ነው። ይሄ ምን ልታደርጓቸው አንዳንድ ነገሮችን ግዴታ ማውራት አለባት ማለት አይደለም። ስለምታወራው ነገር አይዲያ ካጣ በቃ ዝም ማለት ራሱ ያባል። ይሄ ትልቅነት እኮ ነው ዝምታ። አንዳንዴ ሌላ የመጣችሁ እዚህ አፋችሁ የምታላቅቁበት አርሰናል የፈጠረው አርቴታ ግዴታ አርሰናል በየጊዜው ጎል ይግባበት ካልተሸነፈ የሚል ምቀኝነት የወረሰው አመለካከታችሁን ከዚህ ውጡ። በቃ ውጡ። ይሄ የእግር ኳስ እንትን አይደለም። እረፉ። ያስጠላባችኋል። ይሄ ፕላትፎርም አታቦካኩብን። ሌላ ወደ ራሳችን እንመለስና ብራዚላዊው ጋቢ ወደ ሳር ላይ ልምምድ ተመልሳለች። ትሬኒንግ እያደረገች ነው። የተወሰነ ትሬኒንግ አድርጋለች። ከሁለት ሳምንት በኋላ ትመለሳለች። ከኢንተርናሽናል ብሬክ በኋላ ትመለሳለች ብዬ አስባለሁ። ሌላው እነ ማዱኬም ኦዲም እንቅስቃሴ እያደረጉ ነው። በራሳቸው የተሻላቸውን ያክል እያደረጉ ነው። ለመምጣትም እየሞከሩ ነው። በብዙ ቀርበዋል። ሌላው ግድግዳችን ጋቢ ትንሽ ጉዳት ነገር አጋጥሞታል። አሁን እሱ እዛ ቦታ ላይ ሂንካፔ እንኳን ባለፈው ተቀይሮ ገብቶ የሆነ ሙከራ ቢያደርግ አሪፍ ነበር። እሱን አላደረገም። ሞስኬራ እዛ ቦታ ላይ ብዙ የሚመቸው አይመስለኝም። የሳሊባ ቦታና የቲምበር ቦታ ራይት ፉልባክ እና ራይት ሴንትራል ዲፌንደር ስለሆነ ያ ቦታ ላይ ይመቸዋል ብዬ አላስብም። ባለፈውም የሱ ቦታ መሸፈን እንትን ብሎት ቦታውን ስቶ ሄዶ ሳሊባ ሄዶ ክሪልስ ያደረጉለት አይታችሁታል ከአትሌቲኮ ጋር እና እሱ ቦታ ላይ ብዙም የሚመቸው አይመስለኝም። ከኢንካፔ ከሱ አንዳቸው መምረጡ አይቀርም። አርቴታ ግን አሁን ጋቢን ከእንደዚህ አይነት እንትን ውስጥ ከሚያስገባው አንዳቸው መርጦ ወስኖ ቢገባ የተሻለ ነው ብዬ አስባለሁ። አንዳንዴ ሪስክ ላለመውሰድ የተቻለውን ነገር አድርጎ ማውጣት ይችላል። ምክንያቱም ኢንካፔም በቃ ቤስት የሆነ ልጅ ነው። ምናልባት ከጉዳት ስለመጣ ፊት ላይሆን ይችላል በሚል ነው ፍራቻዬ እንጂ በጣም የሚገርም የሆነ ተከላካይ ነው። ኢንካፔም ራሱ ሂስትሪውን በደንብ የማውቀው አይነት ልጅ ነው። ሌላው ነገ ያው ወደ ሊጉ እንመለሳለን። ከቻምፒዮንስ ሊጉ ክሪስታል ፓላስን ነው የምንገጥመው። ክሪስታል ፓላስ የበፊቶቹ ክሪስታል ፓላስ አይደለም። በጣም ሃርድ እና ስትሬንግዝ የሆነ ክሪስታል ፓላስ ነው አሁን ያለው። እንደዛም ሆኖ ግን አርሰናል እሱን ጨዋታ ማሸነፍ ይችላል። በጠባብ ውጤትም ቢሆን ማሸነፍ ይችላል ብዬ አምናለሁ። ያንንም በድል እንወጣለን። ተረፈው ባባይ ገነርስ